በማንም ሰው ላይ አትፍረዱ። ፍርድ የሱ ነው፣ የፈጣሪ ነው የተሰጠው፣ እሱ ነው ለሚፈርደው እንጂ እኛ ጀጅ አናረግም። ስለዚህ የተለያዩ እናንተ ስራችሁ በጣም መልካም ሆኖላችሁ የሌላ ሰው ስራው ተበላሽቶ ስትመለከቱ ጀጅ አታድርጉ፣ አትፍረዱ። እንዲህ ስለሆነ ነው እኮ የተባለበት የሆነበት ብላችሁ አትፍረዱ። በጣም ጥሩ ትዳር ሊኖራችሁ ይችላል፣ ያማረ ቤተሰብ ሊሆን ይችላል። ትዳራቸው በፈረሰባቸው ሰዎች ላይ አትፍረዱ። ሲንግል ማም በሆኑት ላይ አትፍረዱ። ሲንግል ዳድ በሆኑ ላይ አትፍረዱ። እኛ ላይ አትፍረዱ። ስለዚህ በምንም ነገር ፍርድ የፈጣሪ እንደሆነ እወቁና ምንም ነገር ሲፈጠር የፍርድ ቃል ከአንደበታችሁ አይወጣ። ከፈረዳችሁ ግን ምንድነው የሚሆነው? በፈረዳችሁበት ነገር እናንተ ትያዛላችሁ። አንድ ሰሞን በጣም መንፈሳዊነት ተሰማኝ፣ በጣም ቅዱስ መሆን ተሰማኝ። በጣም ቅዱስ ሰው የሆንኩ መሰለኝና የሚሰነካከሉ በኃጢአት የሚገኙ ሰዎች ላይ እፈርዳለሁ። እንዴት እንዲያረጋሉ? ይሄ እንዴት ከዴ እንዲያረጋል? እንዴት እንደዚህ ቆየሁና ግን በተለያዩ ድካሞች ላይ ሳልፍና ይሄ ደካማ እንደሆንኩኝ ሳውቅ ጀጅ ማድረግ ተውኩኝ። ዱ ኖት ጀጅ፣ ኔቨር ጀጅ። አትፍረዱ። መቼም ቢሆን በማንም ላይ የፍርድ ቃል አታውጡ።